አባታችን ሆይ በሰማያት የምትኖር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ በኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ በኤፍራታ በኩል በኤፍራታ የዓለም መድኃኒት ተወለደ ጌታ ተወለደ ጌታ ጊዜ ማለት ነው። በጾመ ነቢያት ጊዜ የምናነበው መጽሐፍ አለ። ከዚህ ከአራቱ ከአበይት ነቢያት ውስጥ የትኛው ነው በጾመ ነቢያት ጊዜ የሚነበበው? ሞክሩ፣ ችግር የለው። የትኛው? ነብዩ ሕዝቅኤል ነው? ኤርሚያስ ነው? ዳንኤል ነው? ኢሳይያስ ነው? እስቲ ኤርሚያስ አይደለም። የሚሞክር ሌላ ችግር የለው። እሺ እንኳን ኢሳይያስ ዳንኤል በአንበሶች መንጋጋ ጊዜ የተጣለ ነብይ ነው አይደለ? ያው እሱም አይደለ። ማን ነው የቀረን? ነብዩ ሕዝቅኤል በጾመ ነቢያት ጊዜ መጽሐፉ ይነበባል ማለት ነው። ሌላኛው ነብዩ ኤርሚያስ ነው። ነብዩ ኤርሚያስ ደግሞ በምርኮ ከሕፃንነቱ ጀምሮ በማፀን እያለ የተጠራ ቅዱስ ነብይ ነው። ለእግዚአብሔር ታዛዥ የሆነ ነብይ ነው። ከዚህ ውጪ ደግሞ ከአራቱ ነቢያት ስለ ክርስቶስ መከራን የተቀበለው በይበልጥ መከራን የተቀበለው ነብዩ ኤርሚያስ ነው ማለት ነው። ጥያቄ ያላችሁ የላችሁም? እኔ ደግሞ ልጠይቃችሁ። እሺ ከነቢያት ታሪክ ምን እንማራለን? ወይ ከቅዱሳን ምን እንማራለን? አዲስ እጅ ፈልግ ነበረ ግን እሺ ጎበዝ። ከነቢያት የምንማረው ታሪክ ነቢያት የምንላቸው አስቀድሞ የሚመጣውን ነገር ወይም ደግሞ በፊት የነበረውን የሚተነብዩ ሲሆኑ እነዚህ ነቢያት ደግሞ በራሳቸው ኃይል ሳይሆን እግዚአብሔር በሰጣቸው ጸጋ መሰረት አድርገው ሰዎችን ይፈውሳሉ፣ እንደምን እንዳየ ነው ሙትን ያስነሳሉ። ስለዚህ እኛም እንደነ ቅዱሳን ነቢያት እግዚአብሔርን በማምለክ ጸንተን መጨረሻ ለመንግስተ ሰማያት እንደደረሱ እግዚአብሔር ያክብርልን። አንዴ እስቲ አጨብጭቡላት። እሺ ከዚህ ውጪ የምንማረውን ሌላ ይነግረኛል? ከነቢያት የምንማረው እኔ ባጭሩ ልንገራችሁና እሺ እውነትን መናገር ማለት ይተነበያል አይደለ? ያ ምንድነው? እውነት ነው። ስለዚህ እውነትን መናገር ለእግዚአብሔር መታዘዝ እንዳለብን እንማራለን። ከዚህ ውጪ በመጽሐፋቸው ላይ ስለ ንስሐ ያስተምራል። በንስሐ ህይወት መመላለስ እንዳለብን መቁረብ እንዳለብን። እናንተ አትታሙ፣ ትቆርባላችሁ። በደንብ ነው የምትቆርቡት። በንስሐ ህይወት መመላለስ እንዳለብን፣ ፈተናዎችን ደግሞ በእምነት ማለፍ እንዳለብን እንማራለን። ሌላኛው ህይወታችንን ለክርስቶስ መስጠት እንዳለብን ከቅዱሳን ነቢያት እንማራለን ማለት ነው። ጥያቄ ያለው አለ? ሌላ ያለው? እሺ እግዚአብሔር ያክብርልኝ ጎበዞች። እሺ በርቱ። ሶበ ተዘክርናሃ ለጽዮን ሶበ ተዘክርናሃ ለጽዮን ውስተ አፍላ እሺ ይመግባት የነበረው መልአክ ማለት ቅዱስ ፋኑኤል ክርስቲያኑ ውጭ ያሉ ደግሞ ሌሎች ቅጽሮች አሉ። ደጀ ሰላም የምንለው አለ፣ የክርስትና ቤት ወይም ክርስትና ማንሻ የምንለው አለ፣ ግምጃ ቤት የምንለው አለ፣ ሰንበቴ ቤቶች የምንለው አለ። ከዛ በተጨማሪ ደግሞ አጽር ወይም ቅጽር የምንለው አለ። ቤተልሔም እንዲሁም ቤተልሔም ከቤተ ክርስቲያኑ ሁለተኛ ክፍል ተደርጎ ይወሰዳል። በዛ የክርስቶስ ስጋና ደም ይዘጋጅበታል። ዲያቆናት፣ ካህናት እዛ ውስጥ አዘጋጅተው ወደ ዋናው ቤተ መቅደስ ይዞት ይመጣሉ። መቅደሱ ላይ ወይም ቀራንዮ በምንለው መቅደስ ላይ ስጋውና ደሙ ይፈተታል ማለት ነው። ሁለተኛው ደጀ ሰላም በክርስቶስ ሊገረዝ በሄደ ጊዜ ስምዖን
አረጋዊ ተቀምጦበት የነበረ በሱ ምሳሌ ይደረጋል። ያ ምንድነው? እንደ ድሮ ቤተክርስቲያን ቢሆን እንደ ድሮ ቤተክርስቲያን ስርዓት ቢሆን አንድ ካህን እዛ ጋር ይቀመጣል። የሚመጡ ክርስቲያኖችን ይጠይቃቸዋል። ወዴት እየሄድክ ነው? ምን ልታደርግ ትሄዳለህ? እምነትህ ምንድነው? እያለ ይጠይቃቸዋል። እዚህ እምነቱን ያብራራል። የሚሄድበትን ምክንያት ይናገራል። በዛ መሰረት ወደ ቤተክርስቲያኑ ይገባል። አሁን እንደምታዩት ቤተክርስቲያናችን ደጀ ሰላም ብለን የምንጠራው የመጀመሪያው በር ነው። ደጀ ሰላም ብለን እንጠራው። እዛ ላይ ማንም ካህን የለም። ብዙ ጊዜ ሙዳየ ምጽዋት የሚይዙ ናቸው። የሚጠየቅ ምእመን የለም። ሌላም ያማኔ ዝም ብሎ አልፎ ይገባል አይደል? እንደ ድሮ ስርዓት ቢሆን ግን ስለሚጠየቅ እምነቱን ያልመሰከረ ወደ ቤተክርስቲያን ቅጽር አይገባም። ሌላው አውደ ምሕረት ነው። የምሕረት አውድ ወይም የምሕረት ቦታ ተብሎ ይደረጋል። ይህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌልን የሰበከበትን ቦታ ምሳሌ ተደርጎ የሚሰራው ሁሌ ወንጌል ይሰበክበታል፣ ዝማሬ ይቀርብበታል። ለምእመናን በሰርግ በልዩ ልዩ ጉባኤያት የሚቀርብበት አውደ ምሕረት ብለን እንጠራዋለን። ክርስትና ማንሻ አዲስ ለሚጠመቁ ሰዎች ከህፃናት እስከ አዋቂዎች በሚመጡበት ጊዜ ክርስትና የሚነሱበት ቤት ነው። እሱ አለ። ግምጃ ቤት የቤተ ክርስቲያን ንዋያት የሚቀመጡበት ቦታ ነው። ልብሰ ተክህኖች፣ መጻሕፍቶች፣ ጸናጽኖች፣ መቋሚያዎች፣ የዝማሬ እቃዎች በሙሉ የሚቀመጡበት ነው። አጥር ቤተክርስቲያኗን ከሌላ ቦታ ከልሎ የሚለይልን ማለት ነው። እሱ የመላእክት ምሳሌ ነው። በገጠሯ አብያተ ክርስቲያናት ብትሄዱ አሰራሩ በጣም በብዙ የድንጋይ ካብ ነው የሚሰራውና እነዛ የድንጋይ ካቦች የመላእክትን ምሳሌ ይወስዳሉ። መላእክት እልፍ አላፍ መላእክት ቤተክርስቲያንን ዙሪያዋን ከበው ቅጽር አድርገው እንደሚጠብቋት ሁሉ እነዛ ድንጋዮችም እንደዛ የሚቀመጡት ለዛ ነው። ሌላ እዚህ ውስጥ ያላነሳው ምን አለ? የቤተክርስቲያን ዛፎችን ነው። በቤተክርስቲያን ብዙ ጊዜ ኢትዮጵያ ውስጥ አረንጓዴ ቦታ የት ይገኛል ተብሎ ቢጠየቅ በቤተክርስቲያን በገዳማት አውራ አካባቢ ነው የሚገኘው። ይህ የመላእክት ምሳሌ ነው። የቅዱሳን ምሳሌ ነው። ቅዱሳን በቤተክርስቲያን ዙሪያ መኖሪያቸውን እንደሚያደርጉ ሁሉ ልክ ለምልመው ደግሞ በህይወት ለምልመው በነፍስ ለምልመው እንደሚታዩ ሁሉ ቤተክርስቲያን በለመለመ በአረንጓዴ በለበሱ ዛፎች ተከባ ትገኛለች ማለት ነው። አዜብ፣ ሌብ፣ ባህርና መስህ ብለን የምንጠራቸው ሌሎች ተጨማሪዎች አቅጣጫዎች አሉ። እነዚህ በሰሜንና በምዕራብና በደቡብ በምስራቅና በሰሜን አምድ ወይም ምሰሶ ብለን እንጠራዋለን። በሐዋርያት እንመስለዋለን። ሐዋርያት የቤተክርስቲያን ምሰሶ እንደሆኑ ወይም እነሱ ባስተማሩት እውነት ላይ ስለሆነ ቤተክርስቲያን የተመሰረተችው ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ብሎ በጠየቃቸው ጊዜ ቅዱስ ጴጥሮስ ምን አለ? አንተ የሕያው የእግዚአብሔር ልጅ ነህ ብሎ መልሶለታል አይደል? ይሄን የገለጸለት ስጋና ደም ማለት ነው። የሰማይ አባቴ የእግዚአብሔር ፈቃድ ሆነው እንጂ ብሎ መልሶለት ነበር። በአንተ አለትነት ላይ እናንጻለሁ ብሎታል። ቤተክርስቲያኔ አንጻለሁ ብሎት ነበር። ስለዚህ ምሰሶ ልክ እንደ ቤተክርስቲያን መሰረትነት ወይም ቤተክርስቲያን ተሸክሞ እንደያዙ አምድ አድርገን እንቆጥራለን። እዚህ የሐዋርያት ምሳሌ ይደረጋል። ቁጥራቸው 12 ሲሆን 5 ሲሆን በአማደ ምስጢራት እንመስለዋለን። ከዛ በላይ ሲሆኑ ልክ እንደ 24 ሲሆኑ በ24ቱ ካህናተ ሰማይ 36 ሲሆኑ በ36 ቅዱሳን አንስት እንደዚህ 64 ሲሆኑ በእመቤታችን ምሳሌ እየሰጠ ቤተክርስቲያን ትጠቀምበታለች። ዋና ምሳሌነቱ እሱ የማን ስዕል ይመስላችኋል? የቅዱስ ራእይ አለ። እሺ፣ ይሄ እዚህ ጋር የምንመለከተው የአባታችን የቅዱስ አባ ጊዮርጊስ ዘጋስጫ የለም የእውቀት ጽዋን እንዳጠጣቻቸው እመቤታችን ተገልጣ የእውቀት ጽዋን እንዳጠጣቻቸው የሚያሳይ ምልክት ነው። ያ ማለት በጣም እንደ የቅዱስ አባታችን የአባ ጊዮርጊስ ዘጋስጫ ታሪክ በሆነ መልኩ ከቅዱስ ያሬድ ጋር ይገናኛል። ያ ማለት በጣም እውቀት የለም ትምህርት አይገባቸውም የሚባሉ የለም የቅዱስ ያሬድን ታሪክ ታስታውሳላችሁ እቺስ ብዙዎቻችሁ የለም በጣም ትምህርት ቢማር አይገባውም በቃ አይችልም የተባለ ነበር አይደል? በሰባተኛው ምሳሌ መሰረት አድርጎ ነው አይደል እውቀት ተገልጾለት ያን የምታውቁትን ጾመ ድጓ መድረስ የቻለው አይደል? ልክ እንደዛም በጣም እመቤታችንን አብዝተው የሚወዱ ስለነበሩ እመቤታችን ተገልጣላቸው የእውቀት ጽዋን እንዳጎነጨች የሚያሳየን ምስል ነው ማለት ነው። በትክክል ከምን ከምን
ወደ ፈላ ውሃ ሲጣሉ እና ቅዱስ ገብርኤል መጥቶ ሲያድናቸው የሚያሳይ ቅዱስ ገብርኤል መጥቶ ሲያድናቸው የሚያሳይ እያሉታ ምን አይነት ልጅ ቂርቆስ ወደ ፈላ ውሃ በተጣሉ ጊዜ እናቱን ያበረታ ልጅ ነው። እየሉጣ ማለት ገና ከማህፀን ሳለ ፈጣሪን ሲያመሰግን የነበረው ቂርቆስ። እየሉጣ ደግሞ በፍልውሃ ሊጣሉ ሲሉ እናቴ ስለምን ትፈሪያለሽ አምላካችን መጥቶ አድነናል ብሎ ወደ ፍልውሃ ውስጥ እንደተከተቱ ቅዱስ ገብርኤል ወዲያውኑ ፈጥኖ በደመና መጣ። ቂርቆስ ልጅ ሆኖ ሳለ አባት ይሉታል። የለም እንደ ልጅ አለመሆኑ ብስለቱ የለም እንደ አዋቂ መሆኑን ለመግለጽ ልጅ ሆኖ አባት የሆነ ይሉታል ማለት ነው። እና ከሱ በረከቱ ይደረሳል። ስለዚህ እሱን የሚያሳይ ምስል ነው ማለት ነው። ይሄ ሰማይ ሰራዊት ተገልጠ በአንድነት ዘመሩ ከኖሎት ጋር ሆነ ክብር ለእግዚአብሔር በአርያም ብለው ሰላም በምድር በጎ ፈቃድ ለሰው አብረን ዘምራ ከሷ ጋር እሺ ዘምራና አንቺ አንቺ እሰይ ተወለደ ያለ መድኃኒት ያለ መድኃኒት ያለ መድኃኒት እሰይ ተወለደ ያለ መድኃኒት ያለ መድኃኒት ከድንግል ማርያም ስሜ አቤል ሲሴ ይባላል። የአየር ጤና ቅድስት ኪዳነ ምሕረት ካቴድራል ፍኖተ ሰንበት ትምህርት ቤት ጸሐፊ ነኝ። ዛሬ የምንገኘው ለህፃናት በተዘጋጀ የልደት መርሃ ግብር ኢቨንት ላይ ነው። የልደት መርሃ ግብር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጌታችንን የመድኃኒታችን የኢየሱስ ክርስቶስን ከቅድስት ድንግል ማርያም በድንግልና መወለድ ምክንያት አድርገን የምናከብረው በዓል ነው። የልደት መርሃ ግብርን ስናከብር ከሩቅ ሀገር የመጡ ነገስታት ለጌታ መወለድ ስጦታ እንደሰጡት ሁሉ ለክርስቶስ መወለድ መባ እንደሰጡት ሁሉ እኛም ለክርስቶስን መወለድ ምክንያት አድርገን ጊዜያችንን፣ ገንዘባችንን፣ ራሳችንን መስዋዕት እያደረግን እየሰጠን የምናከብረው በዓል ነው። ያንን በመሆኑ ሁላችንም በያለንበት በምንችለው ሁሉ ከተቸገሩ ሰዎች ጋር አቅም ከሌላቸው ሰዎች ጋር ያንን ስጦታ እየሰጠን እንድናከብር አደራ ያለው ለመላው የኦርቶዶክስ ተከታይ በሙሉ መልካም በዓል ለማለት ወዳለሁ። ስሜ ትዕግስት ፍቅሬ ይባላል። በጣም ደስ የሚል ነው። ከልጆቼ ጋርም ለመጀመሪያ ጊዜ ነው የተካፈልኩት እና በጣም ደስ የሚል ነው። እግዚአብሔር ይመስገን። ማለት ይህን ሁሉ ህፃናት ሰንበት ተማሪ መኖሩን ማየት በራሱ በጣም ደስ የሚል ነገር ነውና የእናንተንም ደግሞ ድካም እግዚአብሔር ዋጋ ይክፈላችሁ ነው የምለው። በጣም ግን ደስ የሚል ነበር። ይህን ሁሉ ህፃናት ይህን ሁሉ ሰንበት ተማሪ መኖሩን ማየት በራሱ እንደ ክርስቲያን እንዳንድ ክርስቲያን በጣም ነው ደስ ያለኝ እና በመገኘቴ በጣም ደስ ብሎኛል። እግዚአብሔር ይመስገን። ስሜ ስገዱ ገብረ ኢየሱስ ይባላል። የሰንበት ትምህርት ቤት የወላጅ ኮሚቴ ነኝ። በነበረ ኤግዚቢሽን ላይ በጣም ቆንጆ ትምህርቶችን አግኝተንበታል። ለልጆች ደግሞ ጥሩ ነው። በዚሁ ይቀጥልበት በተሻለ ሁኔታ። ሌላ ቦታ ይዘን ከምንሄድ በመንፈሳዊ ህይወት የታነጹ ልጆች እንዲኖሩን ሁልጊዜ ኖሮ በትንሳኤውም በልደቱም ሁልጊዜ እንደዚህ አይነት ነገሮች እየተደረጉ ልጆቻችንን እዚህ ይዘን ብንውል ከዚህ የበለጠ ቢደረግልን ጥሩ ነው ያስባለሁ። እንኳን አደረሳችሁ ማለት የምፈልገው ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ ላለው ለጌታችን ለመድኃኒታችን ልደት በዓል
ለመላው ኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ ልደት በዓል ጊዜ መልእክቴን አስተላልፋለሁ። ስሜ ዘካሪያስ ፍቅሩ ይባላል። ፍኖተ ሰንበት ትምህርት ቤት ተማሪ ነኝ። የመማርበት ክፍልም የንዑስ ራባይ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። አሪፍ ነበር። እንደዚህ ይሆናል ብዬ አላሰብኩም ነበር። በተለየ ነው ከባለፈው ዓመት በጣም በተለየ ነው የመጣው። በዚህ ይቀጥል። እንኳን ለኢየሱስ ክርስቶስ ለልደት በዓል እንኳን አደረሳችሁ። ለማሳና ለማ ለሐሴ ተካፈ መብራት ምንድነው ብያችኋለሁ። ስለዚህ 44 ስንት ሻርኳችሁ 44 እንዳረሱ ተመልሼ እመጣለሁ። እሺ ዘምሩ፣ በደንብ ተማማሩ። መረበሻ አይቻልም፣ ወጣቱ አይቻልም። መልካም ባይሽ። ስሜ ኑሐሚን ገብሩ። መርሃ ግብሩ አሪፍ ነበረ። ከሁሉም ደግሞ የገና ጨዋታው በጣም አሪፍ ነበረ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ይሄኛው ጨዋታ የሚሆነው ከፊደላቶች ውስጥ ሁሉንም እየመረጡ ትርጉም ያላቸውን ነገሮች መጻፍ ነው። ለምሳሌ ያው እዚህ ጋር እግዚአብሔር የሚል አለ፣ ከዛ እዚህ ጋር አዳም የሚል አለ፣ ከዛ እዚህ ጋር ቤርሳቤ የሚል አለ፣ ብቻ ቤተልሔም የሚል አለ። ሁሉንም እየገጣጠሙ ትርጉም ያላቸውን ጽሑፎች እየጻፉ በወረቀት ላይ ማስቀመጥ ነው። ከቸኮሌትም አልፎ በኋላ በጣም ብዙ ልጆች ላይ ጨዋታዎች ይኖሩና እዛ ጨዋታ ላይ ተሳትፎ ይኖራል። እሺ
በቲክቶክ እያልሽ foto ብላችሁ ሰላም የፍቅር በዓል ተቃቀፍ ሁላችሁ ተቃቀፍ ሁላችሁ ተቃቀፍ